ደህና አደራችሁ። በዚህ ሰመር አውሮፓ እንዳለ እየተቃጠለ ነው። ይኸውላችሁ በዚህ ጠዋት እኔ ተቃጥያለሁ። ፊቴ ሁላ እያላበኝ ነው። ብቻ ዛሬ ቀኑን አብረን እንውላለን። እንዴት ቤት ስሆን እንዴት እንደማሳልፍ አሳያችኋለሁ። ፀጉሬን ትሪት ማድረግበትን መንገድ አሳያችኋለሁኝ። አብራችሁኝ ዋሉ። አርፍጄ ነው ከእንቅልፍ የተነሳሁት። ሰዓቱ ጠዋት 9 ነው። ውጭውን እንግዲህ መጋረጃውን ከፍቼ ያሳያችኋለሁ እንዴት እልል ያለ ፀሐይ እንዳለ ማለት ነው። ፀሐይዋ ቤት መሆንበት ቀን ነው። ልብሳችንን እንቀይርና ትንሽ ስፖርት እንስራ። እሺ አሁን ማይክ ያስፈልገኛል። እንግዲህ ቁም ነገሩን ላወራችሁ ነው። ወደ ስዊዘርላንድ ከመጣሁ በኋላ የከበዱኝን ነገሮች ላጫውታችሁ። እንግዲህ አዲስ ሆናችሁ ወደ ስዊዝ ወይም ደግሞ ወደ ዩሮፕ ሙቭ ለማድረግ ፕላን ያላችሁ ሰዎች አይ ሆፕ ይህንን ነገር ሰምታችሁ ትጠቀማላችሁ ብዬ አስባለሁኝ። የመጀመሪያው ሶሻል ላይፍ ነው። ሶሻል ላይፍ እና እኔ እንዴት አይነት አስተዳደግ መሰላችሁ ያደግኩት? ላይክ ብዙ ፋሚሊ ነን፣ ዘመድ ምናምን ብዙ ነን ብቻ እና ይሄ ተሰብስቦ ቡና የሚጠጣ ከዛ ብቻ ይሄ የፋሚሊ ሰው ነኝ። ሞር ኦፍ ብዙ ሶሻል ላይፍ ያለኝ እና ከዛ ቤተሰብ ውስጥ ወጥቼ ዩኒቨርሲቲም ከገባሁኝ በኋላ ከጓደኞቼ ጋር በጣም ታይት የሆነ ግንኙነት ያለኝ ብቻዬንም ስራ ይዤ እየኖርኩኝ ምናምን ነገር ቅዳሜና እሑድን ከጓደኞቼ ጋር ብቻ በሶሻል ላይፍ ኢንጌጅ አድርጌ የማሳልፍ ሰው ነበርኩኝ እና ወደ ስዊዝ ሙቭ ካረኩኝ በኋላ ግን አታስቡት፣ ሶሻል ላይፍ አይደለም ኢቭን የመጣው አካባቢ ብላክ ምናምን ለማየት ብርቅ የሆነብኝ ነበርና መንገድ ላይ ጥቁር ምናምን ሳይ ወይኔ ጥቁር አየሁ ምናምን ላለውኝ ማለት ነው። ሀበሻ በቃ ቆጥራችሁ ምናምን ነው የምታዩት ማለት ነው። እና ስሩ ታይም አዳፕት ታረጉታላችሁ። ግን ያው ይከብዳል፣ ከብዶኝ ነበረ። ሁሉም ጎረቤታችሁ ማን እንደሆነ አታውቁም። ሀበሻው ሲተያይ መንገድ ላይ ኢቭን ተገለማምጦ ነው የሚያልፈው፣ ሰላም አይባባልም ምናምን እና ጓደኞቼን ጠይቅ ነበር አሜሪካ ምናምን የነበሩ እንዴ እናንተም ጋር እንደዚህ አይነት ነገር አለ እንዴ ምናምን እላችኋለሁ። እና አንዳንዶቹ ተመሳሳይ ነው፣ ሰው ጊዜ ስለሌለው ምንም ከሰው ጋር ኮፊ ለመጠጣት ምናምን ጊዜ አያገኝም ምናምን ነገር ይላሉ። ግን ነሰሰርሊ ከሰው ጋር ለመገናኘት ኮፊ ለመጠጣት ምናምን ሳይሆን የሆነ ብቻ የሆኑ አይነት ኢንጌጅመንቶች የሆኑ ቫይቦችን ሶሻል ላይፍ እንዳለ የሚያመላክት አይነት ቫይቦች እንኳን ቢኖሩ አትሊስት የሆነ የሀገር ቤት ፊሊንግ ይኖራቸዋል። እና እንደዚህ አይነት ነገሮችን አላየሁም። የመጀመሪያው ይሄ ነው። ወደ ስዊዝ ሙቭ ከማድረጌ በፊት የተለያዩ ሀገራት ሄጃለሁኝ እና ብቻ የሆኑ ብዙ ስደተኞችም ስለሚበዙ ይሆናል ሌሎች ሀገሮች ላይ ጥቁሮች ምናምን ስለሚበዙ የሆነ የሆም ፊሊንግ ነው የሚሰማችሁ፣ ሀገራችሁ ያላችሁ ይመስላችኋል ምናምን ነገር። ስዊዝ ላይ እንደዚህ አይነት ነገር አላየሁም። አንደኛው ይሄ ነው ማለት ነው።
ሁለተኛውን ደግሞ እያረፍኩኝ ደግሞ አጫውታችኋለሁ። አስቡበት። ለማንኛውም በእንደዚህ አይነት አስተዳደግ አድጋችሁ ባክግራውንዳችሁ በጣም ታይት የሆነ የሶሻል ማህበረሰብ ውስጥ ሆኖ እንደ ስዊዝ አይነት ቦታ መጥቼ አዳፕት አድርጌ ይኖራለሁ ብላችሁ የምታስቡ ሰዎች በጣም ራሳችሁን ማዘጋጀት ይኖርባችኋል። ምክንያቱም ይሄ ራሱ ሳይኮሎጂካሊ ራሱን የቻለ ፕሬሸር ነው የሚፈጥረው እና ብዙ ሰው ወደ ዲፕሬሽን ወደ ስትሬስ ምናምን ነገር ይገባል። ቀላል ነገር እንዳይመስላችሁ። ሰው ምን እናደርጋለን? ልብሴን ቀይራለሁ። ደን የፀጉሬን ትሪትመንት ሰራ አሳያቸዋለሁ። ታምራዊውን የፀጉር ትሪትመንት ማለት ነው። እውነት ፀጉሬ በአጭር ጊዜ ነው ያደገው እና ምን እንዳሳደገው ሚስጥሩን እነግራቸዋለሁ። ሂዊ ረሲፒ ብላችሁ ትይዙታላችሁ ማለት ነው። ሻወር አሁን አልወስድም ከነላቤ ያው ሰመርም አይደል ለምጁ አይደል ላቡንም በጣም አልሞኛል እውነት እና የፀጉሬን ትሪትመንት ከተቀባም በኋላ የተወሰነ ሰዓት እንጠብቅና ቀኑን አብረን እንሆናለን ማለት ነው። እየተዳበርን ጠብቁኝ። ለኔ ፀጉር የጠቀመኝ ነገር ምንድነው? እዚህ ጋር አሁን ማሳያችሁ ነው። የመጀመሪያው አቮካዶ ነው። ከዛ ባናና፣ ከዛ በኋላ እንቁላል፣ ከዛ ለፀጉር የሚጠቀማቸው ኦይሎች ለምሳሌ ካስተር ኦይል አለኝ ኤንድ እዚህ ጋር ተልባ አለኝ ማለት ነው። እነዚህን አንድ ላይ ሚክስ አድርጌ ፈጭና ፀጉሬ ላይ ተቀብቼ 1 ሰዓት ያህል አቆየዋለሁ። ከዛ በኋላ ታጠባለሁ ማለት ነው። ኖርማሊ እኔ ፀጉሬን ቅባት መቀባት አልወድም። ከተሰራው በኋላ እስከምታጠበው ድረስ ቅባት አልቀባም። የምታጠብ ቀን እነዚህን ትሪትመንት አደርግና 2 ሳምንት አንዴ ነው ማድረገው። ከዛ በኋላ በቃ እታጠባለሁ እንደን ፀጉሬን እሰራለሁ ማለት ነው። በጣም 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 ጠቅሞኛል። የምር ይሄንን ብትጠቀሙ ፀጉራችሁ ላይ ለውጥ ታያላችሁ። እንዴት አድርጌ አፕላይ እንደማድረግ አሳያችኋለሁ። አቮካዶችንን እንቆርጠዋለን። ደግሞ የሚያሳዝን አቮካዶ ነው። አቮካዶን እንደዚህ አድርጌ ለመፍጨት ምን ያሳዝናል፣ ውስጡ ተገላሽቷል እንጂ ማለት ይጠቋል እንትን ብላል ውስጡ። አይ ተበላሽቷል። አቮካዶ ውስጥ የሚያሳዝን አይደለም። አቮካዶን እንደዚህ ያደረኩኝ ደን ባናና ስለምትቀራለች። ከዛ እንቁላል ታያችኋለሁ። እንቁላል እናደረኩኝ። ከዛ ካስተር ኦይል ነው ማረግበት። ይሄ የህንድ ካስተር ኦይል ነው፣ ኢንዲያን ካስተር ኦይል እና ብቻውን ለመቀባት በጣም ያሳክካል። የተወሰነ ሽታ አለው። በጣም ወፍራም ነው፣ ያሳክካል ምናምን እና ብቻውንም መቀባት ትችላላችሁ። ግን ይሄ ነገሩ ስለሚደብረኝ እኔ ከትሪትመንት ጋር ነው አንድ ላይ አድርጌ የምጠቀመው ማለት ነው። ይሄ ደግሞ ተልባ ነው። ከዚህ ነው የገዛሁት የተልባ ኦይል ነው። ይሄ ባትሞክሩትም ኢትስ ኦኬ። ዋናው አቮካዶ እና ባናና እንዲሁም ደግሞ እንቁላል ነው። ኦይሉ ቢቀርም ማለት ነው። ይሄንን መፍጨት ነው። ግን አሁን ዮገርት ካለኝ ዮገርት ጨምርበታለሁ። ፍሪዙን ቼክ ላድርግ። ቢኮዝ መጨረሻ ላይ ማነሱ ስለማይቀር ያንሰኛል ለፀጉሬ አቮካዶ ትንሽ ስለሆነ ማለት ነው። ስለዚህ ዮገርት አረግበታለሁ ማለት ነው። ጁስ በሉት ፀጉሬን ማጠጣው ማለት ጁስ ነው ማጠጣው ፀጉሬን እና አይመር ዮገርቱን እየበላሁ እንዳትታዘቡኝ። ፀጉርሽ ይሄንን እየበላ ባያድግ ነው የሚገርመኝ አይነት ነገር እይታ የምታዩኝ ነኝ ነው እየመሰለኝ ያለው። next week
አላችሁ አይደል? ሰው ምን እንደሚመስል ላሳያችሁ ማለት ነው። ደስ በቃ እንደዚህ ነው። ውፍረቱ ምናምን በጣም እንደምፈልገው ነው የሆነልኝ። ሰው ኔክስት ፀጉሬን መቀባት ማለት ነው። ግን ምን ላደርገው አሰብኩኝ መሰላችሁ? ፍሪጅ ውስጥ የተወሰነ 1 ሰዓት ወይ 30 ደቂቃ ምናምን ላቆየው አሰብኩኝ። ቢኮዝ በጣም እየሞቀኝ ስለሆነ አትሊስት ይሄ እንዲያቀዘቅዘኝ ፍሪጅ ውስጥ ለ30 ደቂቃ አድርገነው እንመለሳለን። እንቀባለን ትሪትመንት ስቀባ ፊቴንም አንድ ላይ የተወሰነ ደቂቃ አቆየዋለሁ። እንደዚህ ተቀብቼ አንገታችሁን ብትጠቀሙት ይጠቅማቸዋል ብትቀቡት። ሁለተኛው ስዊዘርላንድ ላይ የከበደኝ ቋንቋቸው ነው ከሶሻል ላይፍ በተጨማሪ እና ስዊዘርላንድ 4 ቋንቋ ነው የምትጠቀመው፣ ጀርመን፣ ፍሬንች፣ ጣሊያን እና ሮማኒሽ እና እንደየ የምትኖሩበት ኤሪያ የሚጠቀሙት ቋንቋ ይለያያል። እኔ የምኖረው ዙሪክ አካባቢ ስለሆነ ጀርመን ተናጋሪዎች ናቸው። ጀርመንኛ መማር ትንሽ ያታክታል። እንግሊዘኛም አይደለም የሚግባቡበት ቋንቋ። ሀስል ውስጥ ነበርኩኝ የተወሰነ ጊዜ። ምንም በቃ ሱፐርማርኬት ስትሄዱ ኤቭሪዌር ስትሄዱ በራሳቸው ቋንቋ ነው የምትገበያዩ። ቋንቋውን መልመድ ብቻ ሳይሆን ይሄ ነገር ምንድነው ስራ ላይ ትምህርት ላይ ምናምን ጫና ይፈጥርባቸዋል። ስራ ለማግኘት ቋንቋውን መቻል አለባችሁ። ትምህርት ለመማር ቋንቋውን ማወቅ አለባችሁ። እስቲም ነገር አድርገዋለሁ። ከዛ ፊቴን ከ20 ደቂቃ በኋላ ታጠባለሁ። ፀጉሬን ደግሞ ከ1 ሰዓት በኋላ